ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን ዛሬ ይዤላችሁ የመጣው ስለ መጥበሻዎችና ስለ ድስቶችም ቲፋል ስክራች የሚያረጉ ስክራች የሚያረጉ መጥበሻና ስቲል ሶስት አይነት የመጥበሻ አይነቶች የተፋቀ እንደዚሁም ያልተፋቀና ስቲል የምንለውን ዛሬ የምናየው በቪዲዮ ላይ እንደምታዩት አብዛኛው ጊዜ ለምን ስክራች ያረግብናል መጥበሻችን የሚሆን ድስታችን ከቲፋል የተሰሩ እንደዚህ አይነት ስክራች የሚያረጉት የምንጠቀምባቸው ስፖንጆች ወይም ሽቦ አለመጠቀም ሹካ ማንኪያ ስክራች የሚያረጉ ነገር መጥበሻችን ቲፋል በብዛት ስንጠቀም ስፖንጁንም በለስላሳው በኩል ማጠብ ብዙ ጊዜ ለእቃችን ረጅም ጊዜ እንዲያገለግለን ለጤናችን እንዳይፋፋቁ ወይንም የቤታችን መጥበሻ አንዳንድ ጊዜ ስክራች ድስቶቻችንም ቲፋል ሆነው ስክራች የሆኑ ነገሮችን እነዛ ደግሞ አሁን ላይ ምንድነው ስጋት የሚሆኑ በተለያየ ጊዜ ይሄ እንደዚህ በሽታ ያመጣል ይሄ እንደዚህ አይነት በሽታ ያመጣል እየተባለ የምናየው ነገር አለ። ከዛ ሁሉ ራሳችን እንዴት እንድንጠንቀቅ እንደዚሁ እቃችንን እንዴት ለረጅም ጊዜ ማቆየት እንችላለን ስክራች ሳናደርገው የሚለውን አብረን የምናየው ይሆናል። ይህ የምታዩት ቲፋል ነው። ስክራች እንዳይሆን የምንጠቀምበት ማማሰያዎች ምግብ በምንሰራ ጊዜ ሶፍት ወይም ለስላሳ እንጨት ስክራች የማያደርግ ነገር ተገልግለን ስንጨርስ ወይም ሽቦ ነክ የሆኑ ስፖንጃችን ሃርድ ከሆነ ሃርድ በሆነው በኩል ሳይሆን ለስላሳ በሆነው ነገር ማጠብ። ከዛ ደግሞ የተፋቀውን ስክራች ያደረገም ወይም የተፋፋቀ መጥበሻችን ምን ማድረግ አለብን? ብዙ ጊዜ ስንቶቻችን እናውቃለን ወደ ሆዳችን ይገባል ከምግብ ጋር ይገባል ለጤናችን ይባላል የተፋፋቀ እንዲሁም ካንሰር ያመጣል የሚሉም አሉ። ያን እንዳይሆን ካንሰር እንኳን ይህን ዴንጀር ሆኖ ሳይሆን ለጤናችን ግን ከዕለት ዕለት ብረት ነው ተፋፍቆ የሚገባ ወደ ሆዳችን በአንድ ጊዜ ባንታመምም ከዕለት ሳናቀው ግን የሆነ ነገር ሊያመጣብን ይችላል። እሱን ምን ማድረግ አለብን? በቤታችን የተፋፋቀ ወይም ስክራች ያደረገ መጥበሻ ካለ ያንን መጥበሻ እንደምታዩት ምስል ላይ ስክራች ያደረገውን እሳት ላይ ስንጥደው እሳቱ እንዲግልልን መጥበሻው እንዲግል ዘይት ልናደርግ እንችላለን፣ ሽንኩርት ልናቁላላ እንችላለን። ያንን እናግለዋለን። በምናግልበት ሰዓት ከዛም በኋላ ዘይት ስናደርግበት ወይም የምንሰራው ነገር ስናደርግበት ሞር ስክራች ሆነው እየተላጠ ወደ ምግባችን ሊገባ ይችላል። ያ እንዳይሆን የተፋፋቀ ስክራች ያደረገ መጥበሻን ሞር እንትን አለማድረግ አለማጋል፣ ይሄ ጥንቃቄ ሊገባን ይችላል። ሁለተኛው ስቲል ደግሞ የምታዩት ስቲል ደግሞ በጣም ስንጠቀምበት እንቁላል ምናምን ሊያጣብቅብን ይችላል። ከዛ እንዳያጣብቅብን እሱን ደግሞ ስቲል ደግሞ ስንጠቀም እናግለውና ካገልነው በኋላ እኛ በሾች ያው በተፈጥሯችን መላናጣም ውሃ እጃችን ላይ አድርገን እንረጨዋለን። በዛ ጊዜ ቸሰስ የሚል ነገር ስንሰማ የምንሰራውን እንቁላልም ሊሆን ይችላል የምንሰራውን ነገር በዛ ላይ መጣድ እንችላለን። ስናጸዳውም የመልቀቁ ሁኔታ ቀና ይሆንልናል። ብዙ ጊዜ ሳይግል ግን ካረብቅብን ይችላል። ያ ስቲሉ የምናየው ስቲል መጥበሻችን ምን ማድረግ አለብን? እንደውም መጋል ያለበት ስቲል ያላችሁ በቤታችሁ ውስጥ መጥበሻው ስቲሉ እንቁላል ልሰሩ ስትሉ ብዙ ጊዜ ይጣበቃል። ያ እንዳይሆን ስቲል መጥበሻ መጋል አለበት። በተፈጥሮ በእኛ በተፈጥሯችን በባህላችን ውሃ በእጃችን አድርገን እንደዚህ ስንረጮች የሚል ድምጽ ካወጣልን በዛ ጊዜ የምንሰራውን ስንጠቀም የማጣበቁ የማያዙ ነገር ይቀንስልናል። እንቁላል ለምትሰሩ እና በቤታችን እቃችን ራሳችን ጥንቃቄ ልናረግ ይገባል። ቲፋል የሆኑ ነገሮችን ለምንድነው ስክራች የሚሆኑብን የሚለውን ስክራች የሚያደርገውን ነገር ራሳችን በቤታችን ጥንቃቄ ለእቃችን ረጅም ጊዜ ለጤናችንም ራሳችን እንዴት አድርገን እቃችንን እንይዘዋለን። ስክራች የሆኑ ነገሮች እንዳልኳችሁ ይሄ አግሎ ከመጠቀም ጥንቃቄ ልናደርግ ይገባናል። በሌላ ደግሞ የተለያየ ነገር ይዤላችሁ እመጣለሁ ለእናንተ ይጠቅማል የምለውን። ለዛሬው ግን አብራችሁን ስለቆያችሁ ቪዲዮውን ለምታዩ ኮመንት አስተያየታችሁን እየሰጣችሁ የተለያየ ነገር ሰርቼ ስለ የቤት ውበት ይላል የቤት ውበት ስለ እቃችን ስለተለያየ ነገር ቤታችንን በተመለከተ ስለሆነ ይዤላችሁ የምመጣው ከጤናችን ጋር እንደዚሁም ቤታችን እንዴት አሬንጅ እናደርጋለን በጣም ትንሽዬ ክፍል ወይም ትንሽዬ የልብስ ቁም ሳጥን የሚሆን እንዴት አድርገን ቦታ ማብቃቃት እንችላለን የሚለውን የተለያየ ነገር ይዤላችሁ እመጣለሁ። ቪዲዮውን ከወደዳችሁት አዲስም ስለሆንኩ እያበረታታችሁ እናንተ ናችሁ
ሞር ለእኔ ብርታት የምትሆኑኝ ባያችሁ ጊዜ አስተያየታችሁን በሰጠችኝ ጊዜ እኔም እየሰራው የማውቃቸውን ለእናንተ ይዤ እቀርባለሁ። ለዛሬው ግን በዚህ ስለቆየን ከልብ አመሰግናለሁ። አብዛኞቻችን እንደምንጠቀምበት ተስፋ እናደርጋለን። በተለይ አብዛኞቻችን 95%ቱ ስክረች በሆኑ መጥበሻዎች የምንጠቀምነን። ያንን ደግሞ እንዴት ጥቅምና ጉዳቱን ብንጠቀምበት መጣል እንኳን ካሳዘነን ምን ያህል ግን ለጤናችን ስንጥደው በጣም ጥንቃቄ ማድረግ ያለብን ማጋል የለብንም። ባጋልነው ቁጥር ተቀርፎ የመውጣት ባህሪ ያለው ተቀርፎ ወደ ምግቡኛ ወይ ዘይት ጋለ ብለን ዘይት ልናደርግ ያንን ጥንቃቄ አድርጎ። ለዛሬው አመሰግናለሁ።